ይህ ስንጠብቀው የነበረው የሜላትና የሀንቾ ጉዳይ አሁን ላይ ደስ የሚል ነገር ሆኗል። ሀንቾ እንግዲህ አሁን ይህን ሰሞን በፈገግታና በደስተኛነት ትገኛለች። ሀንቾ በጣም አዝናና ልቧ ተሰብሮ ነበረ። አሁን ግን እናቷ በራሷ ሀሴትዬ ስትላት ፌን ተነቅላለች ማለት ነው። እንግዲህ ወንድሞቿም እህቶቿም በጣም ደስተኛ ሆኗል። መንሷ ብቻ ድንብላ ለራሷ በእልልታዋን አቀለጠችው። ሀንቾ በጣም አሁን ደስተኛ ነበረች። የሀንቾ አባት ሁሌም ዱዓ ያደርግ ነበረ። ሀናም በጣም የምታሳዝን ልጅ ነበረች። አብራት ለ15 ቀን ያህል አብራት ቆይታለች። ግን እች ልጅ ማናት እያለች ልቧን ሰብራት ነበረ። አሁን ግን ድንብላል ባብራራችላት ነገር ሁሉንም ደርሳበታለች። አሁን እንግዲህ ሜላት እየሸከከች ነው ሜላት እንትና ማነች ሹስማ እሷ ብቻ እንዳትሆን እያለች ነው ትገኛለች ማለት ነው። ታሪካቸው የ2 ዓመት ያህል ትውስታዋን መኪና ተገዛች ወዲህ ትውስታ አታውቅም ነበረ። አሁን ግን ትውስታዋን እያወቀች ነው እየሄደች ነው እያወቀች ማለት ነው። እና እንደዛም የሆነችው ሀና አሁን ላይ ደስተኛ ሆናለች። ሀንቾ በጣም ደስ ይላል። የተመኘችውና ያሰበችው ነገር በማግኘቷ ደስተኛ ሆናለች ማለት ነው። ቤተሰብ እናቷ ልጄ ብላ ስትጠራት እንግዲህ ያለውን ነገር ልነግራችሁ አልችልም ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። ያረጉት ነገር ቢኖር ደስ ይላል። እናቷ እንግዲህ የሀሲርን ይዛው ሂዳ ነበረ። ሀሲር ሰላም እያላት ያለ ሰላም በይው ጓደኛዬ ነው ስለዋለች። እንዴ ጓደኛዬ ወደ አጣጠማየች ጓደኛዬ ሲባል የወዳጅ ጓደኛዬ ነው አለቻት። እሱም እንዴት ነው ተሻለዎት ወይ እያለ ይጠይቃታል። አዎ ደህና ነኝ አለቻት አላት። እናትሽ ግን ቀልደኛ ናት አላት። እንዴ ሁላቸውም ተደናገጠ። እናትሽ ይላታል። ሀንቾም ብድግ አለችና አይሱ ሁሉንም ሰው እናትሽ ነው የሚለው ተረጋጊ አለቻት። እሷም ዝም አለች። እማዬ ትዬ ይሄ እኮ ነው ደም ሰጥቶ አንቺ እንድትተርፊ ያረገሽ ትላታለች። እንዴ ባለውለታዬን ነው እንዴ እንደዚህ ያዝም ብላችሁ እስከ ዛሬ ያላስተዋወቃችሁኝ? እሱማ ባለውለታዬ ነው ብላለች። እንግዲህ ስሙ ሶሪ እንትናን ማለት ነው አሲርን ባለውለታዬ ነው እሱ ብላታለች። አሲርም አይ ምንም ማለት አይደለም የጓደኛዬ እናት አይደለሽም ወይ ሲላት እናት እያለች ቀውጣው ነበረ። እንግዲህ ያለውን ነገር ለምን ተሻላትና ለምን ዳነች ዛሬ ባህሪዋ ተለዋውጧል ያለችው እንትና ባዩሽ እንግዲህ ባዩሽ አብድ ያለች የምትይዘው ልትድን ነው እንዴ ብላ የምትይዘውን የምትጨብጠውን አታለች። ሜላትም እውነት እናንተ ተሆናችሁ እኔን አያርገኝ ብላለች ማለት ነው። የሚፈጠረውን ነገር እንግዲህ ሁላችንም የምናይ ይሆናል። ተተመቻችሁ ላይኩን ሰብስክራይቡን ግጩት ቤተሰብ። ሰሞኑን ቻናሌ በጣም እየቀዘቀዘ ነው። ለምን እንደሆነ አላውቅም። ሞቅ ሞቅ አድርጉት ማለት ነው። ተተመቻችሁ ላይክም ሼር አድርጉልኝ ማለት ነው ቤተሰብዬ። ለዛሬ
እዚህ ላይ ይበቃናል ብዬ አምናለሁ ማለት ነው። ወሬ ሲበዛ ጥሩ አይደለም ማለት ነው። እንግዲህ ይበቃናል ማለት ነው ለዛሬ። ባይ ባይ። ደህና ሁኑልኝ። እወዳችኋለሁ። አይ ደግሞ ይሄ አይለይም እንጂ እንደው ሰሞኑን መራገጥ ይዘዋል። እኔም ተነስቼ ልስገድና ሰውተኛ ይሻለኛል ፈጣሪ እስካለ ድረስ። ወይ ይሄማ አምስት አላደረገም 6 ነው ማድረግ ያለብኝ አሁን።